አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ትንሽዬ የአረበኛ ኪታብ አረበኛን ጭራሽ ለማይችሉ ቋንቋ መለማመጃ ኪታብ ናት። ኢንሻአላህ አብረን እንድናጠና ዘንድ ነው ቪዲዮውን የሰራሁላችሁ። መጀመሪያው አደርሱል አወል የመጀመሪያ ደርስ ክፍል 1 ማለት ነው። ሀዛ ይህ ማለት ነው። ኢስሙል ኢሻራ ሊልቀሪብ ቅርብ ላለ ነገር ፊት ለፊታችን ላለ ነገር ማመላከቻ ቃል ነው ማለት ነው። ሀዛ ይህ ለምሳሌ ታች ላይ ሀዛ በይት ይህ ቤት ነው። ሀዛ መስጂድ ይህ መስጂድ ነው። ሀዛ ሀዛ ባቡን ይህ በር ነው። ሀዛ ኪታቡን ይህ ኪታብ ነው። ይህ የምታዩት ኪታቡን። ሀዛ ይህ መጽሐፍ ነው። ሀዛ ኪታቡን ይህ መጽሐፍ ነው። እያመላከትን ነው ማለት ነው። ሀዛ ቀለሙን ይህ ቀለም ነው። ይህ እስክሪብቶ ነው። ሀዛ ቀለሙን ይህ እስክሪብቶ ነው። ሀዛ ሚፍታሁን ይህ ሚፍታህ ነው። ቁልፍ ነው። ይህ ቁልፍ ነው። ይህ የምታዩት በምስሉ ላይ የምታዩት ቁልፍ ነው። ሀዛ መክተቡን ይህ ጠረጴዛ ነው። ይህ ማለት ነው። ሀዛ መክተቡን ይህ ጠረጴዛ ነው። ሀዛ ስሪሩን ይህ አልጋ ነው። ይህ የምታዩት አልጋ ነው። ስሪር ሀዛ ስሪሩን። ሀዛ ኩርሲዩን የምታዩት ኩርሲ። ሀዛ ኩርሲዩን ይህ ወንበር ነው። ይህ የምታዩት ማለት ነው። ይህ ወንበር ነው። ታች ላይ ማሃዛ እዚህ ጋር ደግሞ ጥያቄ ነው። ይህ ምንድን ነው? ይህ ምንድን ነው? ሀዛ ማ ተጨመረበት። ላይ ሀዛ ነበር የሚለው። እዚህ ደግሞ ማሃዛ ይህ ምንድን ነው? ይህ የማየው ፊት ለፊት ያለው ነገር ምንድን ነው? ጥያቄ ነው። ማ ሲጨመርበት ጥያቄ የሆነ ማለት ነው። ማሃዛ እዚህ ጋር ይህ ምንድን ነው ብዬ የጻፍኩበት ሁለቱም ከላይ ያለው ማሃዛ ነው የሚለው፣ ይህ ፊት ለፊትም ያለው ማሃዛ ነው የሚለው። ማሃዛ ይህ ምንድን ነው? ሀዛ በይት ይህ ፊት ያለው ምንድን ነው? ቤት ነው። ይህ ቤት ነው ማለት ነው። ሀዛ በይት ይህ ቤት ነው አለ። ሀዛ በይት ጥያቄ ታችኛውም ላይ ይህ ደግሞ ጥያቄ ሆነ። ሀዛ ቤት ይህ ቤት ነው ብለን ነበረ። ቤት ነው። ከዛ ድጋሜ ደግሞ ጥርጣሬ ያለበት ይህ ቤት ነው አለ። ሀዛ ቤት ይህ ቤት። እዚህ ጋር ደግሞ አሊፍን ጨመረበት። አያችሁ አሊፍ ከላይ ላይ ማሃዛ ነበራ። ማ ስትመጣ ጥያቄ ሆነ። ማ ሲጨመርበት ከፊቱ ማ ሲጨመርበት ጥያቄ ሆነ። ታች ላይ ደግሞ ሀዛ ቤት ስንል ጥያቄ ሆነ ማለት ነው። ይህ ቤት ነውን እንዴ ማለት ነው። ነዓም ሀዛ ቤት፣ አዎ ይህ ቤት ነው። ታች ላይ መልሱ ነዓም ሀዛ ቤት፣ አዎ ይህ ቤት ነው አለ። ታችም ማሃዛ ይህ ምንድን ነው? ሀዛ ቀሚስ ይህ ቲሸርት ነው። ቲሸርት በአረበኛ ቀሚስ ይሉታል፣ ፍኒላ ይሉታል። ያው አረበኛ ለምትችሉ ማለት ነው። ቀሚስ የሚባለው እንዴት መሰላችሁ? ልክ ፎቶ ላይ እንደምታዩት አዝራር ያለው ይሄ ቁልፍ ያለው ቲሸርት ምን ይባላል? ቀሚስ ይባላል በአረበኛ ማለት ነው። ሀዛ ሰሪሩን ይሄንን ነው። ሀዛ ሰሪር ይህ አልጋ ነውን? ጥያቄ ነው። ይህ ደግሞ አልጋ አይደለም።
ላ ላ አይደለም። ሀዛ ኩርሲይ ይህ ወንበር ነው። አይደለም ይህ ኩርሲይ ነው። ላይ ምንድነው ያልነው? ቤቱን ስንመልስ ነዓም ሀዛ በይታን። ታች ላይ ደግሞ ትክክል ስለሆነ ነዓመን። ታች ላይ ደግሞ ትክክል ስላልሆነ ላ አይደለም። ሀዛ ኩርሲ ይህ ትክክለኛው ምንድን ነው? ወንበር ነው ብለን መለስን ማለት ነው። አሀዛ ሚፍታህ ይህ ቁልፍ ነውን? ጥያቄ ነው። አሀዛ ሚፍታሁን ይህ ቁልፍ ነውን? ላ ሀዛ ቀለም ላ ይህ ደግሞ እስክሪብቶ ነው እንጂ ቁልፍ አይደለም። ላ ሀዛ ቀለም። ይህ ምንድን ነው? ይህ ምንድን ነው? ማ ሀዛ ይህ ምንድን ነው? ሀዛ ነጅም ይህ ኮከብ ነው። ኮከብ በአረብኛ ብዙ አይነት በእርግጥ የአረብኛ ቃላቶች አንድ ብቻ ቃል አይደለም ትርጉማቸው የተለያየ ትርጉም። ነጅም የሚባለው አሁን ነጅም አለ፣ ብዙ አይነት ቋንቋ ብዙ አይነት ትርጓሜዎች ይኖሩታል። እዛ ቀጣይ መልመጃ ያመጣልናል። ተመሪን የላይኛው ላይ ከነመልሱ ነበር የተነገረ፣ ከነመልሱ ነው የተሰራልን። ታችኛው ላይ ደግሞ ጥያቄ ብቻ አቀረበልን ማለት ነው። ጥያቄ ብቻ አቀረበልን። ለምሳሌ ማሃዛ ማሃዛ ይህ ምንድን ነው? ይህ ምንድን ነው? ይህ የምናየው ነገር ምንድን ነው? ምንድን ነው የምናየው ነገር? ፊት ለፊታችን መልሱን አብረን እንሰራ ዘንድ ሀዛ ሚፍታህ ይህ ሚፍታህ ነው። ፊት ለፊታችን የምናየው ነገር ቁልፍ ነው። ሀዛ ሚፍታህ። ማሃዛ ይህ ደግሞ ማሃዛ ሀዛ ፊት ለፊታችን የምናየው ሀዛ ኪታብ ይህ መጽሐፍ ነው፣ ኪታብ ነው። ማሃዛ ይህ ፊት ለፊታችን የምናየው ሀዛ ቀለም፣ ሀዛ ቀለም። ማሃዛ ይህ የምናየው ሀዛ ባብ ላይ እንዳያየ ነው ማለት ነው። እነዚህ ጨርሰን እነዚህ ከላይ የመጡ ናቸው። ስማቸውን አይተናቸዋል ከላይ እና እዚህ ጋር ጥያቄ አድርጎ አስቀመጠልን ማለት ነው እንለማመደው ዘንድ። ማሃዛ ሀዛ ቤት በይት በይት። ማሃዛ ሀዛ ኩርሲ ሀዛ ኩርሲ። ሀዛ ኩርሲ። የዛሬው ይህን ይመስል ነበረ። ኢንሻአላህ ቀጣዮቹን ቀጣይ እናያለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።